የቻናላችን ቤተሰቦች እንደምን ዋላችሁ። በዛሬ ቪዲዮ የ2018 የማኔጅመንት ኤግዚት ኤግዛም ውስጥ በተደጋጋሚ የተጠየቁ 20 ጠቃሚ ጥያቄዎችን ከነመልሳቸውና ከነማብራሪያቸው እንመለከታለን። ይህ ቪዲዮ ለኤግዚት ኤግዛም እና ኮምፕሬንሲቭ ኤግዛም ዝግጅት በጣም ጠቃሚ ይሆናል። በዚህ ቪዲዮ ውስጥ ከማኔጅመንት ፕሪንሲፕል፣ ሂውማን ሪሶርስ፣ ማርኬቲንግ ማኔጅመንት፣ ኮርፖሬት ፋይናንስ፣ ሪሰርች ሜተድ፣ አንተርፕረነርሺፕ፣ ሂውማን ሪሶርስ ማኔጅመንት፣ ስትራቴጂክ ማኔጅመንት፣ ኦርጋናይዜሽናል ቢሄቪየር፣ ሊደርሺፕ ዳይናሚክስ እና የመሳሰሉትን ጥያቄዎች እንሸፍናለን። እንግዲህ ወደ መጀመሪያው ጥያቄ እንግባ። የመጀመሪያው ጥያቄ በተደጋጋሚ የሚመጣው ዋት ኢዝ ስፓን ኦፍ ኮንትሮል የሚል ሲሆን መልሱም አንድ ማኔጀር በቀጥታ የሚቆጣጠራቸው ሰራተኞች ብዛት ማለት ነው። ለምሳሌ አንድ ማኔጀር 10 ሰራተኞች ከሚቆጣጠር ከሆነ ስፓን ኦፍ ኮንትሮል 10 ነው ማለት ነው። ስለዚህም ለዚህ ጥያቄ ምላሻችሁ የሚሆነው the number of employees directly supervised by a manager is called span of control በሚል ምላሽ ልንሰጥ እንችላለን ማለት ነው። ሁለተኛው ጥያቄ who is recognized as the father of scientific management የሚል ሲሆን መልሱም ፍሬድሪክ ዊንሰን ቴይለር ይሆናል ማለት ነው። ቴይለር የሰራተኞችን ውጤታማነት ለማሻሻል ሳይንሳዊ ዘዴዎችን አስተዋውቋል። ስለዚህ ዘመናዊ ማኔጅመንት ከቴይለር ሀሳቦች ብዙ ነገሮችን ወስደዋል ማለት ነው። ለዚህም the father of scientific management ተብሎ ይጠራል። ሌላኛው ፊድ ፎርዋርድ ኮንትሮል የሚል ሲሆን what is feed forward control ለሚለው ጥያቄ መልስ የሚሆነ ምንድን ነው? ችግር ከመፈጠሩ በፊት መከላከል ላይ የሚያተኩር ማለት ነው። ስለዚህ it's a control system that anticipate and prevent problems before they occur የሚሉትን ምላሽ መመለስ ይጠበቅብናል ማለት ነው። ሌላኛውና አራተኛው ጥያቄ በተደጋጋሚ የሚመጣው ጥያቄ ምንድን ነው? ሪክሩትመንት ምን ማለት ነው? ወይም what is recruitment የሚል ሲሆን ሪክሩትመንት ማለት the process of attracting qualified candidates for a job vacancy የሚለውን ወይም ደግሞ ለክፍት የስራ ቦታ ብቁ ሰዎችን መሳብ ይሆናል ማለት ነው። እዚህ ጋር አስፈላጊው ነገር ሪክሩትመንት እና ሴሌክሽን የተለያዩ መሆናቸውን መገንዘብ ይጠበቅብናል። ሪክሩትመንት ስንል ለስራው ብቁ ይሆናሉ ተብሎ የታሰቡ ሰዎችን መሰብሰብ ሲሆን ሴሌክሽን ደግሞ ብቃት ያለውን ሰው መምረጥ በሚል ልንሄድበት እንችላለን ማለት ነው። አምስተኛው ጥያቄያችን ደግሞ ማርኬቲንግ ሚክስ ኤለመንት ጋር አላይን የሚያደርግ ሲሆን ዊች ማርኬቲንግ ሚክስ ኤለመንት ጀነሬት ዳይሬክት ኦርጋናይዜሽናል ሪቬኒው የሚል ይሆናል። ይህም ማለት ለድርጅታችን ቀጥተኛ የሆነ ገቢ የሚያመጣው ከማርኬቲንግ ሚክስ ኤለመንት ውስጥ ከአራቱ ፒዎች ውስጥ የትኛው ነው ሲሆን ትክክለኛው መልስ ፕራይስ የሚለው ይሆናል ማለት ነው። ሶ ከፕሮዳክሽን ከፕሌስ እና ከፕሮሞሽን ውጪ ፕራይስ ገቢ ያመጣል ማለት ነው። ስለዚህ በፈተና ውስጥ በተደጋጋሚ የሚጠየቅ ጥያቄ ሲሆን ፕራይስ ሪቬኒው ከሚያመጡ ማርኬቲንግ ሚክስ ኤለመንት ውስጥ አንደኛውና ዋነኛው ነው ብለን አይደንቲፋይ ልናደርግ እንችላለን ማለት ነው። ስድስተኛው ጥያቄ ደግሞ ዋት ኢዝ ዳይቨርሲፊኬሽን ስትራቴጂ የሚል ሲሆን ዳይቨርሲፊኬሽን ስትራቴጂ ማለት አዲስ ምርት ወደ አዲስ ገበያ ማስገባት ማለት ነው። ኢንትሮዲውሲንግ ኤ ኮምፕሊትሊ ኒው ፕሮዳክት ኢንቱ ኮምፕሊትሊ ኒው ማርኬት ሴግመንት አዲስ ፕሮዳክትን አዲስ ማርኬት ላይ ማስገባትን ዳይቨርሲፊኬሽን ስትራቴጂ ብለን ልናስቀምጠው እንችላለን ማለት ነው። ሰባተኛውና በተደጋጋሚ የሚመጣው ጥያቄ ደግሞ ኦርጋናይዜሽናል ኮሚትመንት የሚል ሲሆን ኦርጋናይዜሽናል ኮሚትመንት ማለት ሰራተኛው ለድርጅቱ ያለውን ታማኝነትና ቁርጠኝነት የሚገልጽበት ነው። ስለዚህም ዋት ኢዝ ኦርጋናይዜሽናል ኮሚትመንት ስንባል አን ኤምፕሎይስ ሳይኮሎጂካል አይደንቲፊኬሽን ዊዝ ኢንቮልቭመንት ኢን ኤንድ ሎያልቲ ቱ ዜር ኦርጋናይዜሽን የሚለውን መምረጥ ይጠበቅብናል ማለት ነው። ከዚህ በመቀጠል የሚመጣው ጥያቄ ዋት ኢዝ ሰልፍ አክቹዋላይዜሽን የሚለው ሲሆን ይህም ከአብርሃም ሞስሎ ሃይራርኪ ኦፍ ኒድ ቲዮሪ ጋር የሚጠቀስ ሲሆን የመጨረሻው የፒራሚድ ከፍተኛ ደረጃ ነው። ሰልፍ አክቹዋላይዜሽን ማለት ሰው ሙሉ አቅሙን ለማሳካት የሚያደርገው ጥረት ነው። ስለዚህ the human desire to achieve one full personal potential የሚለውን መምረጥ ይጠበቅብናል ማለት ነው። ዘጠነኛው ጥያቄ በተደጋጋሚ ከሚመጡ ጥያቄዎች ውስጥ ደግሞ ምንድን ነው? ታይም ቫሊ ኦፍ ማኒ የሚለው ነው። ታይም ቫሊ ኦፍ ማኒ ማለት ምንድን ነው ሲሆን ይህ ማለት ዛሬ ያለን 100 ብር ከነገ 100 ብር የበለጠ ዋጋ አለው ማለት ነው። ያም ምላሻችን ምን ሊሆን ይገባል? ማኒ አቬይላብል ቱዴይ ኢዝ ወርዝ ሞር ዳን ዘ ሴም ሰም ኢን ዘ ፊውቸር የሚለውን መምረጥ ይጠበቅብናል ማለት ነው። ይህንን ካደረግን በቀጣይነት የምናየው ጥያቄ ደግሞ ዋት ኢዝ ነል ሃይፖቴሲስ፣ ይህን ደግሞ
በሪሰርች ላይ የምናገኘው በተደጋጋሚ የሚመጣ ጥያቄ ሲሆን ይህም ማለት ልዩነት ወይም ደግሞ ግንኙነት የለውም ብሎ የሚገልጽ ግምት ነው። ስለዚህ a statement that indicates that no statistical difference or relationship exists between variables የሚለውን ነገር null hypothesis በሚል መልስ ልንሰጠው እንችላለን ማለት ነው። ሌላኛው ዩኒቲ ኦፍ ኮማንድ የምንለው ነው። ዩኒቲ ኦፍ ኮማንድ ማለት አንድ ሰራተኛ ከአንድ አለቃው ብቻ መመሪያ መቀበል አለበት ማለት ነው። ስለዚህ what is unity of command ከተባለን an employee should receive direction and report to only one direct supervisor የሚለውን ማሰብ ይጠበቅብናል ማለት ነው። ይሄ ዩኒቲ ኦፍ ኮማንድ ሀሳብ ማን አመጣው ከተባለ ደግሞ ሄንሪ ፌዮል የሚባለው ኦተር ይህን ነገር ዴቨሎፕ አድርጎታል ብለን ምላሽ መስጠት እንችላለን ማለት ነው። ሌላኛው ዋት ኢዝ ኤ ኮር ፕሮዳክት የምንለው ሲሆን አንድን ምርት ለመግዛት አንድን አገልግሎት ስንገዛ ምን እንገዛለን የሚለውን ነገር የሚያሳየን ሲሆን the fundamental intangible benefit or problem solution a buyer is seeking የሚለውን ነገር መልስ ለማግኘት ወይም ደግሞ መልስ ለመስጠት ያግዘናል ማለት ነው። 13ኛው ጥያቄ እዚህ ስላይድ ላይ የምናየው ምንድነው? ዋት ኢዝ ስትራክቸራል ቼንጅ የምንለው ነው። ስትራክቸራል ቼንጅ ማለት በድርጅት መዋቅር ላይ የሚደረግ ለውጥ ማለት ነው። ስለዚህ ምላሻችን ምን መሆን አለበት? አልተርኒንግ ኦርጋናይዜሽናል ሃይራርኪ ሪፖርቲንግ ሪሌሽንሽፕ ኤንድ አድሚኒስትሬቲቭ ሜካኒዝም የሚለውን መምረጥ ይጠበቅብናል ማለት ነው። 14ኛው ጥያቄ ፔይባክ ፔሪድ የምንለው ሲሆን ዋት ኢዝ ዘ ፔይባክ ፔሪድ ተብሎ ሲጠየቅ የምንመልሰው ምላሽ ዘ ታይም ሪኳየርድ ቱ ሪከቨር አን ኢኒሻል ፋይናንሻል ኢንቨስትመንት የሚለውን መሆን ይጠበቅበታል ማለት ነው። ስለዚህም አንድ ፕሮጀክት የፈሰሰበትን ገንዘብ መልሶ ለማግኘት የሚወስደውን ጊዜ ታይም ቱ ሪከቨር ብለን አይደንቲፋይ እናደርገዋለን ማለት ነው። 15ኛው ጥያቄ በተደጋጋሚ የሚመጣው the halo effect ሲሆን what is halo effect error የምንለው ሲሆን ይህም ማለት a performance appraisal bias where a single positive trait heavily influences the evaluation of other characteristics የሚለውን መልስ ይሰጠናል ማለት ነው። አንድ ጥሩ ባህሪ ብቻ በመመልከት ሰራተኛው በሁሉም ነገር ጥሩ ነው ብሎ መገመትን ማለት ነው። ስለዚህ ሃሎ ኢፌክት የምንለው ኢረር የምንለው ምንድነው? አንድ ጥሩ ፐርፎርማንስ ስላሳየ ብቻ ሁሉንም ነገር ልክ ነው ብለን ማየት ይሆናል ማለት ነው። 16ኛው ጥያቄ በተደጋጋሚ የሚመጣው ምንድነው? ዋት ኢዝ ፕሮግራምድ ዲሲሽን የምንለው ነው። ፕሮግራም ዲሲሽን ማለት ምንድነው? በተደጋጋሚ ለሚፈጠሩ ችግሮች የሚሰጥ ውሳኔ ነው። ስለዚህ ሩቲን ሪፒቲቲቭ ዲሲሽን ጋይድድ ባይ ኤስታብሊሽድ አድሚኒስትሬቲቭ ፕሮሲጀር ኦር ሩል የሚሉትም ፕሮግራምድ ዲሲሽን ናቸው። ወይም ደግሞ ሁል ፕሮግራም በሚለው ቃል ሩቲን በተደጋጋሚ የምንሰጣቸው ምላሾች ናቸው ብለን ልናስቀምጠው ይገባል ማለት ነው። 17ኛው ጥያቄ ደግሞ የማኔጅመንት ስኪል ሲሆን ዋት ኢዝ ኮንሰፕቹዋል ስኪል የሚለው ነው። ኮንሰፕቹዋል ስኪል ማለት ውስብስብ ችግሮችን የመተንተንና የመረዳት ችሎታ ነው። ስለዚህ ለዚህ ደግሞ የሚሆን መልስ ምንድን ነው? ኮግኒቲቭ ካፓሲቲ ቱ አናላይዝ ኤንድ አንደርስታንድ ኮምፕሌክስ አብስትራክት ሶሉሽን የሚለውን ምላሽ መስጠት ይጠበቅብናል ማለት ነው። ውድ የዩቲዩብ ቻናል ቤተሰቦቻችን የዚህን ፒፒቲ ማግኘት የምትፈልጉ ከሆነ የኮሜንት ሴክሽን ላይ ፒፒቲ በማለት በመጻፍ ማግኘት የምትችሉ መሆኑን እናሳውቃችኋለን። ቀጣይ 18ኛ ጥያቄ ላይ በምንሄድበት ጊዜ ስለ ኢንተርናሽናል ማርኬቲንግ የሚያወራ ሲሆን ዋይ አር ኢንተርናሽናል ማርኬት ሞር ኮምፕሌክስ ዳን ዶሜስቲክ ማርኬት፣ ማለትም ከሀገር ውስጥ ያለው ማርኬት ኢንተርናሽናል ማርኬት ለምን ኮምፕሌክስ ይሆናል ተብሎ የሚጠየቅ ሲሆን መልሱ ምን ሊሆንልን ይችላል? ካልቸራል፣ ላንጉጅ፣ ሬጉላቶሪ ኤንድ ፋይናንሻል ከረንሲ ዲፍረንስ ምን ያደርጉታል? ከባድ ሊያደርጉት ይችላሉ። የባህል፣ የቋንቋ፣ የምንዛሬና የተለያዩ የህግ ማዕቀፍ ልዩነቶች እንደ ምክንያት ልናስቀምጣቸው እንችላለን ማለት ነው። 19ኛው ጥያቄ ደግሞ ሪክሩትመንት ቨርስ ሴሌክሽን፣ ቅድምም አንስተኗል። የትኛው ነው ልዩነቱ ሲባል ሪክሩትመንት ማለት ኢትስ አ ፕሮሰስ ኦፍ አትራክቲንግ ሜኒ ካንዲዴት ሲሆን ሴሌክሽን ደግሞ ምንድን ነው? ስክሪን አድርጎ ከነዚህ ከተሰበሰቡ ሰዎች ውስጥ ቤስት የሚባለውን የምንመርጥበት ሂደት ነው በሚል አይደንቲፋይ ማድረግና ምላሽ መስጠት ይጠበቅብናል ማለት ነው። 20ኛውና ለዚህ ውይይታችን ያስቀመጥነው የመጨረሻው ጥያቄ በተደጋጋሚ ኤግዚት ኤግዛም ላይ ከሚመጡ ጥያቄዎች ውስጥ የመጨረሻው ብለን ያስቀመጥነው ዋት ኢዝ ትራንስፎርሜሽናል ሊደርሺፕ የምንለው ሲሆን ይህም ማለት ሰዎች በመነሳሳት የሚመራ የአመራር ዘዴ ነው ማለት ነው። ይህም ማለት ሊደርሺፕ ስታይል ዛት ኢንስፓየር ፎሎወርስ ቱ ኮሚት ቱ ኤ ሼርድ ሚኒንግፉል ቪዥን በሚል ዲፋይን ሊደረግልን ይችላል ማለት ነው። ስለዚህ ትራንስፎርሜሽናል ሊደርሺፕ ስንል ምን ማለታችን ነው? ሰራተኞቻችንን
በእኛ ሊደርሺፕ ስታይል ኢንስፓየርድ ሆነው ፎሎ እያደረጉን ሼርድ የሆነውን ጎላችንን አቺቭ እንድናደርግ የሚያግዘን ሂደት ነው ማለት ነው። እንደተመለከትነው በማኔጅመንት ኤግዚት ኤግዛም ውስጥ በብዛት የሚጠየቁ ማኔጅመንት ፕራክቲስ ኦር ፕሪንሲፕል፣ ሂውማን ሪሶርስ ማኔጅመንት፣ ማርኬቲንግ፣ ፋይናንስ፣ ሊደርሺፕ እና ሪሰርች ሜተድ ናቸው ማለት ነው። እነዚህም በማካተት ጥሩ የሆነ የኤግዚት ኤግዛም ፕሪፓሬሽን ጥያቄዎችን አላይን ማድረግ እንችላለን ማለት ነው። ስለዚህ የዛሬ ዋና መልእክት አንድ ነው። ማኔጅመንት መማር ማለት ትርጉም መሸምደድ ሳይሆን ኮምፕሌክስ የሆኑ ሀሳቦችን ምን ማድረግ ይጠበቅብናል? ሀሳቦችን መረዳት ይጠበቅብናል ማለት ነው። ስለዚህም ቀጣይ እስከምንገናኝ ድረስ መልካም የፈተና ዝግጅት እየተመኘው ይህንን ፒፒቲ ወይም ደግሞ ቪዲዮ ጥሩ ውጤት ያመጣል ብላችሁ የምታስቡ ከሆነ ለጓደኞቻችሁ ማጋራታችሁን አትርሱ። ከኛ ጋር ስለቆያችሁ እናመሰግናለን።